Almaz said goodbye to her mother, and for the first time in her life, she flew to Riyadh. Almaz would wake up at 5 o'clock each morning and pray before starting work. Sometimes she would not crawl into bed until 2. Days turned into weeks and months. Still, Almaz had not been paid. የሳውዲ አረቢያው ሹራ ወይም ምክር ቤትም በቅርቡ በአገሪቱ ህገወጥ መንገድ ይኖራሉ ያላቸውን በሺዎች የሚቆጠሩ ኢትዮጵያን እንጀራ ፈላጊዎችን ጨምሮ ወደ 5 ሚሊዮን የሚጠጉ መጤዎችን በዘመቻ መልክ ጠራርጎ ለማባረር የጊዜ ገደብ ሰጥቷል። የካለፈው መጋቢት 29 2017 አውሮፓ አቆጣጠር ጀምሮ እስከ ሰኔ 24 2017 ለ3 ወራት የሚዘልቀው የማስጠንቀቂያ ጊዜና ዛቻን በተመለከተም ስለሚያስከትለው አሉታዊና አዎንታዊ ተጽዕኖ እንደሚከተለው አቅርበናል። መልካም ቆይታም In other African news, more than 135,000 Ethiopians have been deported from Saudi Arabia as illegal and undocumented workers. The returnees include many women who are unsure about what future awaits them in Ethiopia. በነዳጅ ሀብቷ የበለጸገችው ሳውዲ አረቢያ በጉልበት ስራ የሚሰማሩ የቤትና የመስክ ሰራተኞች ስደተኞችን ከሀገሯ በዘመቻ መልክ ስታባረር የመጀመሪያዋ አይደለም። በተለይ በዚያች ሀገር መጠነኛ ቅሬታ አፍርተው የነበሩ መቶ ሺዎች የሚቆጠሩ ኢትዮጵያኖችን ጨምሮ 2.4 ሚሊዮን ስደተኞችን እንደ ፈረንጆቹ አቆጣጠር በ2014 ባዶ እጃቸውን ተጠርዘው ወደ ትውልድ አገራቸው የተባረሩበትም ያ አስከፊ ወቅትና እርምጃውም በአገር ቤት ሆነ በውጪ በሚገኙ ኢትዮጵያኖች ዘንድም ቀስቅሶት የነበረው ጸረ ሳውዲ ቁጣ ብዙዎቻችን ዛሬ ድረስ በምሬት እናስታውሰዋለን። ታዲያ የእስልምና ሃይማኖት አባት በሆኑት በነብዩ መሐመድ የስደት ዘመን በመካ መዲና ውስጥ የነበሩ ተከታዮቻቸው ከፍተኛ ወከባና የመገደል አደጋ ባንጃበበት ወቅትም ነብዩ መሐመድም ተከታዮቻቸውን ወደ ኢትዮጵያ አቢሲኒያ ሂዱ፣ በዚያም ደግና ክርስቲያን ንጉስ ታገኛላችሁ፣ አደጋው እስኪሰክን ድረስ በዚያ ቆዩ በማለት በሰጡት ትዕዛዝ መሰረትም የመጀመሪያው የሃይማኖታዊ ጉዞ ሂጅራ ከመካ መዲና ወደ አክሱም ኢትዮጵያ አቢሲኒያ ወይም አልሐበሽ ምድር በ613 እና በ615 ዘመን እንደተካሄደ መካ መዲና የነበረው ውጥረት ጋብ ማለቱን የተረዱትም የነብዩ መሐመድ ተከታዮችም ከኢትዮጵያ ቆይታቸው በኋላ በ628 ወደ መካ መዲና መመለሳቸውን ተከትሎም ዛሬ በዓለማችን ከ1.7 ቢሊዮን በላይ ተከታዮች ያሉት የእስልምና ሃይማኖት በዓለማችን ላይ እንዲስፋፋ ኢትዮጵያ ወይም አልሐበሽና ህዝቦቿ ባለውለታዎች ስለመሆናቸው የታሪክና የሃይማኖት ድርሳናት ይመሰክራሉ። ዛሬ ታሪክ ተለውጦ ዘመን ተቀይሮ ስደቱ ከሳውዲ ወደ ኢትዮጵያ ወይም አልሐበሽ ሳይሆን በዓለማችን ቀደምት ሃይማኖቶችን በጸጋ ከተቀበለችው ኢትዮጵያ እንደ ፈረንጆቹ አቆጣጠር ከ1970ዎቹ አንስቶ በረሃውና አሸዋው የተፈጥሮ ጋዝ ክምችት መፍለቂያ መሆኑ የተደረሰባት ሳውዲ አረቢያ ሲሆን ኢትዮጵያኖቹም አብዛኛውን ጊዜ በሳውዲ ቆይታቸው በአገሪቱ ያለው ሃይማኖታዊ ህግ የአምልኮት ነጻነታቸውን፣ የሥራ ዋስትናቸውን፣ በአጠቃላይ የሰብአዊ መብታቸውን በቀጣሪዎቻቸው እንደሚገፋ በምሬት ይናገራሉ። ወደ ተነሳንበት የኢትዮጵያኑ ዳግም ከሳውዲ የመጠረዝና የመባረር ዘመቻ ስንመለስ የሳውዲ አረቢያው ምክትል ጠቅላይ ሚኒስትርና የአገር ውስጥ ሚኒስትር መሐመድ ቢን ናይፍ ሰሞኑን ለዜና ሰዎች በሰጡት መግለጫ የሪያድ መንግስት ከ3 ዓመት በፊት ተመሳሳይ የምህረት ጊዜ ገደብ ለህገወጥ ስደተኞች እንደሰጠ አውስተው ይህ ሳውዲ ከህገወጦች የማጽዳት ዘመቻ ወይም ኔሽን ዊዛውት ቫዮሌተርስ በተባለው ፕሮግራም ተገዢ የማይሆኑ ከ2.5 ሚሊዮን የሚጠጉ ሰዎች ስደተኞች ግዛቱን በፍቃዳቸው ከለቀቁ ወይም ወደ መጡበት አገር ከተመለሱ የጣት አሻራቸው አይወሰድም። ወደ ሳውዲ ዳግም በህጋዊ መንገድ ቢመጡም እንቀበላቸዋለን። ይህ ሳይሆን ከቀረ ግን በቀጣሪዎቻቸው ላይ ብርቱ እርምጃ ይወሰዳል። ስደተኞቹም ከተባረሩበት አገር ዳግም ወደ ሪያድ ወይም ሳውዲ እንዲገቡ አይፈቀድላቸውም ሲሉ አስጠንቅቀዋል። ወገን ያጣ ዘመድ ሰሚ ያጣ ወገን ጎበዝ በገዛ ብራችን ኢቃማችንን ገዝተን መተን እንደዚህ ሆነን የምንለብሰው የለን፣ የምንበላው የለን፣ የምንጠጣው የለን። ሹሜሲ ነምበር 24 ታስረን የሚጠይቀን የለ። ይሄው ወራችን ነው። ኢቃማ ያለለው ተኋላችን እየመጣ አንዴ ሁለቴ እየበረረኛ ይሄው ታስረን ቀርተናል። እና ወገን ያጣ ዘመድ የሚጠይቀን እና ወደ ሀገራችን መሳፈር እንፈልጋለን። በገዛ ብራችን ገዝተን ብራችን ከስረን ፓስፖርታችን ተነጥቀን ህይወታችን እስተምናጣ ደግሞ ዝም ብለው ይጠብቁናል። እና ነገር እዚህ ላይ ያበቃል።
በ2010 የወጣ አንድ የህዝብ ቆጠራ መስፈርት እንደሚያስረዳው ከሆነ ስደተኞች ከአገሬው ዜጋ 32 ሚሊዮን ውስጥ 30 ከመቶ ድርሻ ያላቸው ሲሆን 12 ከመቶ የሚሆኑ የሳውዲ ዜጋ በስራ እጦት የሚማስን 25 ከመቶ ወጣቱ በተለይ ደግሞ 75 ከመቶ ሴቶቹ የዚህ ኢኮኖሚያዊ ችግር ተጋራጮች መሆናቸው በሳውዲ መንግስት ላይ የመጤዎችም በገፍ መጉረፍም አሉታዊ ተጽዕኖ ማሳደሩ አልቀረም። የሳውዲ ሴቶች መኪና እንዳያሽከረክሩ ህግ ስለማይፈቅድላቸው የሾፌሮችም የጉልበት ሰራተኞች የሞግዚትነትና የመሳሰሉት ቦታዎችም ለመጤዎች ኢትዮጵያኖችና መሰሉ ፓኪስታኖችም ህንዶችም ባንግላዴሾች ፊሊፒኖችም ወዘተ የተተወስ የሥራ መስክም መሆናቸው ይታወቃል። በተለይ ደግሞ የሳውዲ ቀጣሪዎች ስደተኞችን በዘመናዊ ባርነት ወይም የጉልበት ብዝበዛ ለመጠቀም ከሀገሬው ተወላጆች የተሻሉ ሆነው ስላገኟቸው ቢፈልጉም ገንዘቦቻቸውን ስለሚከለክሏቸው ኢኮኖሚው በስደተኞች እንደሚዘወር ቢናገሩም በተቃራኒው ስደተኞች ወንጀለኞችን አበራከቱብን ዜጎቻችንንም ያጠቃሉ የሚሉ አቤቱታዎች ከሀገሬው ነዋሪዎች መበራከቱ ሳውዲ በአሁኑ ወቅትም በጸረ ህገወጥ ስደተኞች ዘመቻዋ ለመግፋት የወጠነችም አስመስሏታል። ሌላው በአገሬው መንግስትና በኢትዮጵያኖችና መሰል ስደተኞች መካከል ያለው ውጥረትም እንደ ኢትዮጵያ ካሉ አገራት ወደ ሳውዲ የሚጓዙ ክርስቲያኖች በዚያች አገር ውስጥ የአምልኮ ተግባራት ሲፈጽሙ ወይም ለማከናወን ሲሞክሩ በአገሬው ፖሊሶች የመታሰራቸው የመዋከባቸው ጉዳይ ትልቅ ችግር መሆኑ ከዚህ ቀደም 35 ኢትዮጵያኖች የኦርቶዶክስ ተዋህዶ ሃይማኖት ተከታዮች ጅዳ ከተማ ውስጥ በድብቅ በህብረትም ጸሎት ሲያከናውኑ በፖሊሶች ተይዘው ሴቶቹ እርቃናቸውን እንዲቆሙ ሀፍረታቸውን ሳይቀር የተበረበሩበትም ወንዶቹም ሃይማኖት የለሾች ተብለው የተደበደቡበትም የህጋዊነት መኖሪያ ፈቃድም እያላቸው ወደ ኢትዮጵያ እንዲጠረዙ የመደረጋቸውን አሳዛኝ አጋጣሚን የሰብአዊ መብት ተሟጋቹ ሁማን ራይትስ ዎችም በሪፖርቱ ላይ አስፈሮታል። የሚገርመው ነገር በዚያን ወቅት ሳውዲ አረቢያ ንጉስ አብዱል ቢን አብዱል አዚዝ ኢትዮጵያኖቹ በታሰሩበት ወቅት ቪየና ኦስትሪያ ውስጥ ዓለም አቀፍ የሃይማኖት ምክክር ተቋም ወይም በእንግሊዘኛው ኢንተርናሽናል ኢንተርፌስ ዲያሎግ ሴንተር ማዕከል መክፈታቸውና በገንዘብ መደጎማቸው ሲሆን ሁማን ራይትስ ዎች ሳውዲ ለአገር ውስጥ ቀጋም ለውጭ አገር አልጋ ነችም ሪያድ መጀመሪያ ቤቷን ማጽዳትም በአገር ውስጥ የሃይማኖት መቻቻል መፍቀድ እንጂ ስለውጭው ዓለም መጨነቅ አይገባትም በማለትም ወርፏታል። Now that I returned, I can only go back to my family and help them with farming because I only have a little bit of money. My husband is in prison, so I can't say anything about my future. After landing in the Ethiopian capital Addis Ababa, the returnees are registered, given $47 and sent back to their home region by bus. የኢትዮጵያኑ ወደ ሳውዲ የሚያደርጉትም ጉዞ ወይ ሙከራና መከራም በዚያ አላበቃም። በቅርቡ የአገር ውስጥ ደህንነቱ ሚኒስትር አፈቀላጤ ጀነራል ማንሱር አልተርኪን የጠቀሰው የሳውዲው ዜና አገልግሎት ሳፓም የመን ድንበርን አቋርጠው ወደ ሳውዲ ለመሻገር የሞከሩ 30 አሸጋጋሪዎችም 19 ኢትዮጵያኖችን 7 የመኖችን ጨምሮ በቁጥጥር ስር መዋላቸውን ተናግረዋል። በባለስልጣናቱ ዘገባ በቅርቡ በአጠቃላይ 1265 ህገወጥ ስደተኞችም የመንና ሳውዲ ድንበር ላይ የተያዙ ሲሆን ከነዚህ መካከል 309 ያህሉ ያቺ ለሳውዲ አረቢያና ለሃይማኖት አባቶቿ መጠጊያ መሸሸጊያ የሰጠችው ዛሬ ግን ዜጎቿን ማጉረስ ማልበስ የተሳናት የማማ ኢትዮጵያ አልሀበሽ ከርታታ ልጆች መሆናቸውን ድንበርም ሳይሻገሩ በሳውዲ የድንበር ጠባቂዎች የተገደሉ ስለመኖራቸውም ተነግሯል። ኢትዮጵያኑን የበረሃና የየብስ ጉዞ ወደ ሳውዲ አረቢያ ብርቱ ፈተና ያደረገው ሌላኛው ጉዳይ በየመንና በሳውዲ አረቢያ ድንበር ላይ የየመን ሸማቂዎች የቀበሯቸው በርካታ ፈንጂዎች እየፈነዱ ስደተኞችን ህልማቸውን እውን ሳያደርጉ የፈንጂ ራት የመሆናቸው ጉዳይ ነው ተብሏል። ይህን ሁሉ መከራና ፈዳ አልፈው አሊያም ከሳውዲ አረቢያ የሚደርሱ ወገኖቻችን መልካም አቀባበል እንደማይጠብቃቸው ሰሞኑን የተደነገገው የ3 ወራት ጊዜ ገደብን ካልተጠቀሙ ከሳውዲ አረቢያ ፖሊሶች እጅ ወደቁ ህገወጥ ስደተኞች ከፍተኛ ቅጣትና መጠረዝ እንደሚጠብቃቸው የተገለጸ ሲሆን እስካሁን ድረስ የሰሞኑን የምህረት አዋጅ ወይም የ3 ወራት የጊዜ ገደብን ተጠቅመው ወደ አገራቸው በፍቃደኝነት ለመመለስ የወሰኑ ስደተኞች ስለመኖራቸው በአገሪቱ የሰራተኞችና ቅጥር ተቋም በኩል ይፋ አልተደረገም። ይሁን እንጂ እንደ ሳውዲ አረቢያን በተለምዶ አገሪቱን በፍላጎት ለቀው የሚወጡ ስደተኞች ህገወጥ ናችሁ ተብለው የሳውዲ አረቢያ እስር ቤቶችና የፖሊሶች ጉሸማን ሳይቀምሱ ከፍተኛ ቅጣትም ሳይደርስባቸው በሰላም የመውጣታቸው ጉዳይ እምብዛም አይደለም ሲል ማይ ሪፐብሊካን የተሰኘው ድረገጽ ሰሞኑን አስነብቧል። እንደ ሳውዲ የአገር ውስጥ ጉዳይ ሚኒስትር
ሚኒስቴር ዘገባ በሃይማኖታዊ ጉዞ ወይም ሀጂና ኡምራ ወይም በሌላ ምክንያት ገብተው ቪዛቸው የተቃጠለባቸው አሊያም በህገወጥ መንገድ ወደ ሳውዲ ተሻግረው ስራ ለማግኘት የሚማስኑት ኢትዮጵያኖችና መሰል ስደተኞችን ከግዛቲቱ በዘመቻ መልክ ለማባረር 19 የሳውዲ መንግስታዊ ተቋማት የተዋቀሩ ሲሆን የሳውዲ አረቢያም የፓስፖርትና የኢሚግሬሽን ክፍልም ዝግጅቱን መጨረሱን እና ህገወጥ ስደተኞች ጊዜው ሳይጨልምባቸው ማለትም ሰኔ 24 2017 ሳይደርስም በአቅራቢያቸው ከሚገኙት የፓስፖርት ክፍሎችም እንዲያነጋግሩ የሳውዲ ዜጎችም ሆኑ ቀጣሪዎችም የህገወጥ ስደተኞችን እንዳይቀጥሩ ተገንና መጠለያም እንዳይሰጡ ሲል ጥሪ አቀርበዋል። According to the International Labour Organization, many migrant workers in Saudi face poor working conditions, low pay, and mental and physical abuse. በስተመጨረሻም ታዋቂው ክርስቲያን ሞኒተር ጋዜጣ ከሁለት ዓመት በፊት ኢትዮጵያኖች አስቸጋሪውን የየብስና የባህር ስደትን ደጋግሞ ለምን ይመርጡታል በማለትም በኢትዮጵያን ኢኮኖሚው አደገ ተመነደገ እየተባለ የዚያች ሀገር የወደፊት ተስፋዎቿ ወጣት ልጆቿ ግን ለምን ስደትን ነጋጠባ ይመኛሉ የሚለውን አነጋጋሪና አሳዛኝ መጣጥፉን አቅርበዋል። አዲስ አበባ ውስጥ በኤሌክትሮኒክስ ቁሶች ጥገና የሚተዳደረው በዘመኑ አነጋገር ኢንቨስተሩ ወጣት ታሪኩ ተመስገን ቀኑን ሙሉ ባዶ ሱቄን ከፍቼ ቆሜያለሁ የሚል መጻታዊ አነጋገር መጥቀሱን ክርስቲያን ሞኒተር አውስቶም ታሪኩ ቀደም ሲል ባለፉት 6 ዓመታት ውስጥ በሱዳን በኩል 5 ጊዜያት ለመሰደድ ሞክሮ እንዳልተሳካለት አሁንም ለመሰደድ ማኮብኮቡን ተናግሮታል። ክርስቲያን ሞኒተር በመቀጠልም በአገር ቤት ውስጥ መስራት ያልቻሉት ኢትዮጵያኖች በስደቱ ዓለምም ለወሲብ ጥቃትም ለባህር ውስጥም መስጠም ወይም በአክራሪዎች ለመገደል አደጋ እንደሚጋለጡ ሳይጠቅስ አላለፈም። ታሪኩ ግን የሰው ልጅ ሁሉ ጊዜ በህይወት መሻሻልን ይፈልጋል። እዚህ ኑሮና እድል ጀርባቸውን ከሰጡኝ ደግሞ ስደትን እመርጣለሁ በማለትም ወደ ሱዳን በተሰደደበት ወቅት $22 በሆቴል በቀን ተቀጥሮ ያገኘበትን ወቅትና አሁን ደግሞ በአዲስ አበባ ውስጥ የግል ኢንቨስተር ተብሎ በቀን $7 ብቻ የሚያገኝበትን ድሮና ዘንድሮን በማነጻጸር ዳግም ስደትን ናፍቋል። ጥቂቶቹ ያደጉባት ብዙዎቹም የደህዩባት ኢትዮጵያም ታዲያም በገፍ ከሳውዲ አረቢያና መሰል አረብ አገራት የሚባረሩባት ወገኖቻችን ዳግም ይህንን አስከፊ ስደትን እንዳይሞክሩት ምን ማድረግ ይጠበቅባታል? ስደታችንስ መቼ ይቆም ይሆን ብለን መጠየቅ ወደድን። ፈጣሪ የስደት ዘመናችን ያሳጥርልን እያልኩም የመሰናበተው ለብር ሬዲዮ ጥንቅር ታምሩ ገዳነኝ። ቸርን ሰንበት። 20 ብር ኢቃማ ገዝተ ኦኬ ይሄው ተመንገር ላይ ግባ ብለው አስገብተው እዛ አንተውኛል። ይሄው ምንድነው ለምን አስገቡ? ኢቃማ ደና ነው። ኢቃማው ትክክል ነው። ምንም ችግር የለውም። ዝም ብሎ አስገብተው ይሄው እዛ አንተውኛል። ይሄው ጠያቂም የለም ምንም የለም። መመለክሰው ኤምባሲ መጥቶ አያውቅም። ኤምባሲ ያው አንዴ መጣ ያው መፍትሄ እኛ ጀዋዛት ነው እንጂ እኛ የምናውቀው ነገር የለም ብሎ 2 ወር ነው አይደል? እዚህ 2 ወር የተመጣሁኝ ያለ ምንም ችግር በቃ አመጣ። ምንም ችግር የለም። አስተዋሽ ነው። በፊትም ብር ይዤ ነበር ያንተንም ብር ሙልጭ ልጫርገው ወስደውብኛል። ይሄው እስር የታለ ተቀምጬ እምበላው የለኝም እምጠጣው የለኝም። አሁን ልብስ ማስገባት አይቻልም። ልብስ ቀያሪ የለም። ምለብሰውም የለም። ልብስ ማስገባት አይቻልም። በባዶ እግር ነው